በሳውዲ አረቢያ ድንበርና እንዲሁም በሳውዲ አረቢያ ከተማ ውስጥ በጣም ሁለት አሰቃቂ ነገሮች ተፈጽመዋል። ይህንን ድርጊት የፈጸሙት ደግሞ ሁለቱም ኢትዮጵያውያን ናቸው። ሰላም ጤና ይስጥልኝ የተከበራችሁ ውድ አስቱ ቲዩብ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? ሁላችሁም በያላችሁበት ሰላም፣ ጤና፣ ፍቅር እንድትሆኑ እመኛለሁ። ጠፍቻለሁ። ከጠፋሁበት ግን ዛሬ ብቅ ብያለሁ። ዛሬ የመጣሁት እንግዲህ የሰማሁን ነገር ቢያሳምመኝ ቢዘገንነኝና ለመስማት ምን ደረጃ ላይ ደርሰናል ቢያስብለኝ ዛሬ መጥቻለሁ። ዛሬ የመጣሁበት እንግዲህ በሳውዲ አረቢያ ውስጥ ሁለት አሰቃቂ ድርጊቶች ተፈጽመዋል። እነሱም ደግሞ የተፈጸሙት እርስ በርስ ወይም ደግሞ አንዱ አንዱን በማጥቃት ላይ ነው የተፈጸመው እና በጣም የሚያሳዝን በተለይ አንዱ ድንበር ላይ ተፈጸመ የተባለው ነገር በጣም የሚያሳዝንና ምን ነው ኢትዮጵያዊ ባልሆንኩ የሚያስብል ድርጊት ተፈጽሟል። በነገራችን ላይ ሳውዲ አረቢያ ሕጓ ከባድ ቢሆንም ግን በራሳችን ወገኖች በራሳችን ዜጎች ላይ እየተፈጸመብን ያለው ነገር በጣም ያሳዝናል። እውነት ለመናገር አብዛኞቻችን ቴክኖሎጂውን ለብዙ ጥቅም እንጠቀምበታለን፣ ለብዙ ነገር እንጠቀምበታለን። ብዙ ሰዎች ራሳቸውን ለመቀየር ይጠቀሙበታል። ቴክኖሎጂውን ለራስ ጥቅም ይጠቀሙበታል። አንዳንዶች ደግሞ ባለማወቅ ይመስለኛል ህብረተሰባቸውን፣ ወገናቸውን፣ ወንድማቸውን ለማጥቃት ወይም ደግሞ መጥፎ ስራ ለማስተላለፍ ይጠቀሙበታልና ድንበር አካባቢ የተፈጸመው እንግዲህ ላይቭ ላይ ነው የተፈጸመው። በጣም ያሳዝናል። አንድ አይነት ቋንቋ የሚናገሩ እርግጥ ነው ኢትዮጵያ ውስጥ ያለብንን ችግር ሁላችንም እናውቃለን። ብዙ የተለያዩ ችግሮች አሉብን። የዘር ችግር አለብን፣ የጦርነት ችግር አለብን፣ በጣም ብዙ ችግሮች አሉ። ያ ነገር ግን ኢትዮጵያ ውስጥ መቅረት ያለበት ነገር ነው እንጂ ድንበር ተሻግሮ ለመስራት የሄደን ሰው በዚህ ሁኔታ ማጥቃት ምን የሚሉት ጀብድ እንደሆነ እኔ በጣም ግራ ገብቶኛል። ይሄ ወንድነትም አያስብልም፣ ምንም አያስብልም። ይሄ ከሰውነት አልፎ አውሬነትን ያስከተለ ጨካኝ ድርጊት ነው በወንድሙ ላይ የፈጸመው ማለት ነው። እየለመነው ነው። እኔ ያለሁት ለአንድ እናቴ ነው፣ እህትም ወንድምም የለኝም። ለእናቴ ስል ነው የወጣሁት፣ እባክህ ተወኝ እያለው አንድ ቋንቋ እየተናገረ አንድ እምነት ያላቸው የፈጣሪውን ስም ጠርቶ እባክህ በፈጠረህ አምላክ እያለ እየለመነው ልጁ ግን ምንም አይነት ርህራሄ ሳይኖረው እንዲሁም ደግሞ ገስት ላይ የነበሩት ተባባሪ ሆነው የልጁን ሕይወት ነጥቀውታል ማለት ነው። በእርግጥ ይሄንን ስላደረጉ እኔ ጀግና ልላቸው አልችልም። ምስኪን ኢትዮጵያውያኖች ለመውጣት ለመስራት የወጡ ቤተሰቦቻቸውን ለማስተዳደር የወጡ ለነሱ እንቅፋት ነው የሆኑት። ሕይወቱ ያለፈው ልጅ በእርግጥ በጣም ነው የሚያሳዝነው። እናቱ በጣም ተሳዝናለች። ልጄ ያሳልፍልኛል ብላ ነው የላከችው። ሰርቶ እኔንም የሱንም ህይወት ይቀይራል ብላ ነው የላከችው። ሆኖም ግን በአንዳንድ ጨካኞች ህይወቱ ሊያልፍ ችሏል። ከዛም አልፎ ተርፎ እንግዲህ የሳውዲ ህግ ቀላል አይደለም። እንደዚህ አይነት ነገር ተሰምቶ አይደለም፣ ትንሿም ነገር አትታለፍም። በነሱ ምክንያት ብዙ ኢትዮጵያውያኖች እየተያዙ ነው። መንቀሳቀስ ተንቀሳቅሰው መስራት እየሰሩ አይደለም፣ መስራትም አልቻሉም። ይሄ የሆነው ደግሞ በአንዳንድ በእንደዚህ አይነቶች ጋጠወጦች፣ ጥጋበኞችና ከሰውነት ተራ የዘለሉ ሰዎች ናቸው ማለት ነው። ሌላው የሚያሳዝነው ደግሞ እዛው ተወልደው ያደጉ ናቸው። እንግዲህ አንዱ የአንዱን ህይወት ቀምቷል። በእርግጥ እነሱ ገና በጣም ወጣት ልጆች ናቸው። ለዚህ ነገር ምን እንዳነሳሳቸው ባላቅም ስትርሃ ውስጥ ነው፣ ሰርግ ላይ ነው የተገናኙት ነው የተባለው። አብዛኞቹ በሴት ነው የተጣሉት ቢሉም አባትየው ቀርቦ ግን በሴት እንዳልሆነ ለጓደኛው ሲል ህይወቱን እንዳሳለፈ ያ ገዳይ ማለት ነው በጣም ኃይለኛ እንደሆነ በዛ አካባቢ የታወቀ ልጅ እንደሆነ በጣም ብዙዎች የሚፈሩት ስለሆኑ ይሄኛው ግን ሟች ግን ምንም አይነት እሱ ከማን ይበልጣል በማለት ለጓደኛው ተተክቶ እንግዲህ በጓደኛው ምክንያት ነው ህይወቱ አለፈ የተባለው እንጂ በሴት ምክንያት አይደለም። ይህንን ደግሞ አባትየው ወጥቶ ተናግሯል። በእርግጥ ነው በጣም ያሳዝናል።
እውነት ለመናገር እናትና አባት በስደት ለዛው እንግዲህ ሳውዲ አረቢያ ማለት ህጋቸው በጣም ከባድ ነው። ለኢቃማ ለልጆቻችሁ ከፍላችሁ፣ ለትምህርት ቤት ከፍላችሁ፣ የግል እንኳን የሚባል የመንግስት እንኳን የሚባል ትምህርት ቤት አታስተምሩ። ለምን? ህጋቸው በጣም ከባድ ነው። የሌላ ሀገር ዜጋ ሁናችሁ የመንግስት ትምህርት ቤት ላስተምር እንኳን ብትሉ አትችሉም። ግዴታ ወይ ኤምባሲ ውስጥ ማስተማር አለባችሁ። ያም ደግሞ ታውቁታላችሁ ምን ያክል ከባድ እንደሆነ፣ የትራንስፖርቱ ራሱ በጣም ከባድ እንደሆነ የታወቀ ነው። ልጅን በስደት ማሳደግ ማለት ከባድ ነው። ከባድ እንኳን ባይሆን ለቤተሰቦቻቸው ቀላል ሆኖ እንኳን ቢያሳድጉት ልጅ ነው። ደረሰልኝ ስትሉ የ17 ዓመት ልጅ እንደዚህ ተቀጥፎ ሲቀር በጣም ነው የሚያሳዝነውና ወዴት እየሄድን ነው የሚያስብል ነው። ሰው ለመዝናናት ወጥቶ ለመጨፈር ወጥቶ እንደዚህ አይነት ድርጊቶች ሲፈጸሙ ያሳዝናል። በእርግጥ በእኛ ዜጋዎች ለመጀመሪያ ጊዜ አይደለም። ከዚህ በፊት ቴዲ ራያ ብዙዎቻችሁ ታውቁታላችሁ ብዬ አስባለሁኝ። ስትራ ሄዶ ነው ለመዝናናት እና ብለው ጨቅጭቀው ነው ከዛ በኋላ እንግዲህ ሬሳ የተመለሰው ማለት ነው። አንዳንዶቻችን ለመዝናናት ስንወጣ፣ በተለይ ደግሞ በስደት ዓለም ስንኖር ለምንድን ነው የምንወጣው? ተዝናንተንስ ከዛ በኋላ ኃላፊነት አለብን ነው? ያችን ያለችባትን ቅጽበት አይደለም ማየት ያለብን። ምናልባት መጠጥ ሊኖር ይችላል፣ የተለያየ ነገር ሊኖር ይችላል፣ ግን ያ ያልፋል። ሌሊት ነው ሳውዲ አረቢያ መዝናናትም ያለው ሌሊት ነው። ያቺ ሌሊት ታልፋለች። ስትነጋ ሁሉም ወደ የስራው ነው የሚሄደው እና ስራ አለ፣ ቤተሰብ አለ፣ ኃላፊነት አለ ብሎ ማሰብ ጥሩ ነውና ብታስቡበት ብዬ አስባለሁኝ። ለነዚህ ቤተሰቦች እናትና አባት በጣም ነው የሚያሳዝኑ። ሲናገሩ ላይቭ ላይ ገብተው እግዚአብሔር አምላክ መጽናናትን ይስጣችሁ ነው የምለው። ከሱ ውጭ የሚያጽናና የለም። የሰው ጋጋታ፣ የእኛ ጋጋታ ለደቂቃ ነው። እኛ ዛሬ አጀንዳ ገኘን እናወራለን፣ ሀሳባችን እናስተላልፋለን፣ ማዘንም ካለብን እናዝናለን። ሀዘኑ ግን የሚቀረው ቤተሰብ ጋር ነው። በጣም ነው የሚያሳዝነው። ሰው ወጥቶ በወጣትነት እድሜው እንደዚህ ሲቀር በጣም ያሳዝናልና እግዚአብሔር ለሁለቱም እናት፣ አባት፣ ቤተሰቦች መጽናናትን እንዲሰጣቸው እመኛለሁ። ከዛ ውጭ ግን እግዚአብሔር አምላክ በእውነት እንደዚህ አይነት ጨካኝ ልብ ያላቸውን ሰዎች ከምድረ ገጽ ያጥፋልን ከማለት ውጭ ሌላ ምንም እምለው ነገር የለኝም። እግዚአብሔር አምላክ ወጥቶ ከመቅረት ይጠብቀን። እውነት ትልቁ ጸሎት ይሄ ነው፣ ወጥቶ ከመቅረት ይጠብቀን እያልኩኝ ዛሬ እንግዲህ የመጣሁበትን ይህንን ሀሳቤን ለመናገር ነው የመጣሁት። በእርግጥ ነው ጠፍቻለሁ። የምታቁኝ የድሮ ጓደኞቼ እንዲሁም ብዙ ዩቱበር ጓደኞች አላችሁ፣ አበረታቱኝ እንደ አዲስ ለማለት እወዳለሁ። አመሰግናለሁ። እግዚአብሔር አምላክ ኢትዮጵያ ሀገራችንን ሰላም ያድርግልን።